ማይክ ነው። ማይክ ነገር ነው። ናዝ የሚተነፈስበት በዚህ ነው። እንዴት ናቸው ልጆች? ደህና ናቸው? እስቲ አጨብጭቡ። አቤት 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 አቤት! ጉሞኛውና እንዴት ደስ ትላላችሁ! ደስ ትላላችሁ። ተጠሩላችሁ። እሺ እንዴት ናችሁ? ደህና ናችሁ? እስቲ አንዴ አጨብጭቡ። ሁለት አጨብጭቡ። ሶስት አጨብጭቡ። አቤት 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 አቤት! ጉድ አቤት ጉድ! ደስ ስትሉ ዛሬ እንግዲህ ልጆቼ የዛሬ አበባዎች የነገ ፍሬዎች ለእናንተ ይመጥናል ብዬ አንድ ታሪክ ልነግራችሁ ነው። ዝግጁ ናችሁ? አይሰማም? እስቲ ከእናንተ መካከል እናት አባቱን የሚያከብር ማን ነው? እጁን እስቲ ወደ ላይ። እናት አባቱን የሚወድ፣ እናት አባቱን የሚያፈቅር፣ እናት አባቱን የሚታዘዝ፣ ውሃ አምጣ ሲሉት እሺ፣ ዳቦ አምጣ ሲሉት እሺ፣ ይሄን አድርግ ሲሉት እሺ የሚል ሰው እጁን ወደ ላይ እስቲ። እስቲ ለእናት ለአባቶቻችሁ አንድ ሞቅ ያለ ጨብጨባ ጭብጨባ። እንደዚህ ሞቅ አሁን እንደሱ ደመቅ ማድረግ ነው። አቤት አርጆች እኮ መተንፈስ አቃተኝ። እና ልጆች ዛሬ ማወራችሁ ስለ አብርሃምና ይስሐቅ ታሪክ ነው። ታዲያ በድሮ ጊዜ አንድ አብርሃም የሚባል ትልቅ ሰው ነበር። ይህ አብርሃም ፈጣሪውን የሚወድ ፈጣሪውን የሚታዘዝ ነበር። ታዲያ አብርሃም ልጅ አልነበረውምና ወደ ፈጣሪው ሲጸልይ ምን ነው ጌታዬ ለኔ ልጅ ነሳኸኝ ልጅ አሰጠኝም እያለ አምላኩን ሲለምን ፈጣሪ ደግሞ ቸር ነው ልጅ ሰጠው። ምን ሰጠው? ጎበዞች ልጅ ሰጠው። ልጅ ሲሰጠው ልጁ አደገ። ያደገው ልጅ ግን ይስሐቅ ይባላል። ማን ይባላል ስሙ? አዎ፣ ምክንያቱም አብርሃም አዝኖ ስለነበር ተግዞ ስለነበር ልጅ ስለሌለው ብቸኝነት ይዞት አዝኖ ስለነበር ይስሐቅን ሲወልድ ሳቀ። ሚስቱም ስስቅ በቃ ይሄን ልጅ ይስሐቅ ብየዋለሁ ይስሐቅ ተብሎ ይጠራ ብሎ ይስሐቅ አለ። ማን አለው? ይስሐቅ። እዛ ይስሐቅ ሳቂታ ነው እያለች እየሳቀች አደገች። እየሳቀ ሲያደግ 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 ጎበዝ ተማሪ ሆነ። ምን ሆነ? ጎበዝ ተማሪ። እናት አባቱን የሚታዘዝ ቁጭ በሉ ቁጭ በሉ ቁጭ በሉ። እናት አባቱን የሚታዘዝ ትልቅ ሰው የሚያከብር ሆኖ ትልቅ ልጅ ሆነ። ኋላ ጸሎት ሲያደርግ አብርሃም እግዚአብሔር ወይም አምላኩ ምን አለው? ልጅህን ሰዋልኝ አለ። ምን አለው? ጎበዝ ልጅ ልጅህን ሰዋልኝ ሲለው ተጨነቀ አብርሃም። ምክንያቱም ልጁን ይወደዋል። ግን ለማን ነው የሚሰዋለት? ለፈጣሪው። እዛ ግራ ገባውና ልጄን አሁን ለፈጣሪ ልስጠው ሳያድግ እኔ አሁን ይህን ልጅ ትልቅ ሰው ሳይሆን ልጅ ወልዶ የልጅ ልጅ ሳያሳየኝ ይሄ ልጅ ወደ ፈጣሪ ሊሄድ ነው ብሎ አለቀሰ፣ አዘነ፣ ተከዘ፣ ቁጡ ጠፋው፣ ግራ ገባው። ኋላ በቃ እንግዲህ ከኔ ደስታ ይልቅ የፈጣሪ ደስታ ይበልጣል ብሎ ልጁን ሊሰዋው ተራራ ይዞት ሄደ። መሰዋት ማለት ለአምላክ ልጁን መስዋዕት አድርጎ ማቅረብ ነው። ኋላ ተራራ ይዞ ሲሄድ ልጅየው እንጨት ተሸክሞ ፍም ይዞ አባቱን ታዞ ወደ ተራራ ይወጣል። ተራራ ሲወጡ 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 ተራራው ጫፍ ላይ ደረሱ። አሁን ልጁ የሚሰዋው አርዶት ነው። እንደ በግ አስተኝቶ ሲያርደው ልጁ ሲሞት መስዋዕት ይሆናል። አብርሃም ደግሞ ልጁን መግደል አልፈለገም፣ አዘነ፣ አለቀሰ። ልጅየው ግን ምን አለ? አባቴ ዛሬ ሳይ አዝናሃል፣
ውስጥ ተክዟል። ምንድን ነው? እኔ ልጅ እያለሁ አንተ ይከፋል? ቶሎ ንገረኝ። እኔ ልጅ እያለሁ ታዘዛለሁ፣ አባቴ አንተን አስደስታለሁ፣ አባቴ አንተን አኮራለሁ ይለዋል። ማን ነው እንደዚህ የሚለው? ይስሐቅ ልጁ። ኋላ አባቱ ዝም ይልና ግራ ገብቶት መጨረሻ አምላኬ እኮ ማታ ጸሎት ሳደርግ በሕልሜ ተገለጠልኝ፣ ከዛ ልጅህን ሰዋልኝ አለ። እኔ ደግሞ ወድሃለሁ፣ አንተን መግደል ማረድ አልፈልግም፣ ምን ይሻላል ልጄ ብሎ አለቀሰበት ልጁ ላይ። ከዛ ልጁ ታዛዥ ስለነበር፣ አባቱን የሚወድ ስለነበር፣ ፈጣሪውን የሚያከብር ስለነበር፣ ትልቅ ሰው የሚያከብር ስለነበር አባቴ አለ። ድምፁን ከፍ አድርጎ አባቴ። አቤት። እግዚአብሔርን ወይም አምላክን ከምታሳዝን፣ ፈጣሪን ከምታሳዝን እኔን ብሰዋኝ ይሻላል ካለው በኋላ አንገቱን ጎንበስ አድርጎ እንደዚህ ነገር ጎንበስ አድርጎ እኔን ሰዋኝ አለ። ልጁ ይስሐቅ አንገቱን ጎንበስ ሲያደርግ አብርሃም ይኸው ፈጣሪ የሰጠኝ ልጅ መልሰህ ውሰደው ብሎ ልጁን ሊገለው ሲል ከሰማይ ምን የመሰለ በግ ያለች መጣ፣ ወረደች፣ አለች መሬት ነው። ከዛ በኋላ አብርሃም በሕይወት ተረፈ፣ ይስሐቅ በሕይወት ተረፈ። ዛሬ ከዚህ ታሪክ ምን እንማራለን? አባት እናቶቻችን ስንታዘዝ እስከ ሞት ድረስ ነው መታዘዝ ያለብን። እንዲያውም መጽሐፍ ምን ይላል? እናት አባቱን የሚታዘዝ እድሜው በምድር ይረዝማል፣ እድሜው በምድር ትልቅ ይሆናል፣ ሰላም፣ ጤና፣ ፍቅር በውስጡ ይኖረዋል። ማንን የሚታዘዝ? እናት አባቱን የሚታዘዝ። እስቲ እናት አባቱን የሚታዘዝ ሰው እጁን ከፍ ያድርግ። እናት አባቱን የሚታዘዝ እኔ እናቴን እታዘዛለሁ። እናቱን የማይሳደብ እናቱን ክፉ ቃል የማይል ይሄን አምጣ ስል ደስ ብሎት የሚታዘዝ ሳይከፋው። እናት አባት ማለት የወለዱን ብቻ አይደለም፣ መምህራን እናት አባት ናቸው። እዚህ ነጭ ጋውን ለብሰው እኛን የሚያስተምሩ የቀለም እናትና አባት ናቸው። እነዚህ መታዘዝ አለባቸው የለባችሁም? አለብን። እስቲ ለመምህራንና ለእናት ለአባቶቻችን ሞቅ ያለ ጭብጨባ፣ እስቲ ሞቅ ያለ ጭብጨባ። ስለዚህ ዛሬ ታሪካችን በዚህ እንጨርሳለን። ቀጣይ እንግዲህ ሌላ መርሃ ግብር ይዘመጣለን። እናት አባታችሁን መታዘዝ አለባችሁ የሚለውን ታሪክ ከአብርሃም ተምረናል። እናመሰግናለን፣ እናመሰግናለን። እግዚአብሔር ይስጥልን። እስቲ ማን ነው የአፍ መቅጃ የሚቀበለኝ? እሺ የኔ እናት አባባ ቀስ ብላችሁ ሂዱ። ቀስ አባባ ቀስ ብላችሁ ወደዚህ ነው። አባባ ነይ ሚስት አባባ ነው። ቀስ አባባ አባባ እንቻ በሏቸው ልጆች